guys, welcome back to my YouTube channel. ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ስለ ኢንተርንሺፕ፣ ስኮላርሺፕ፣ ስለ ዲፈረንት ፉሊ ፈንድድ የሆኑ ዩኒቨርሲቲዎችን እንዴት መምራት እንዳለባችሁ ስቴፕ ባይ ስቴፕ ፕሮሰሱን ታገኙበታላችሁ። and also don't forget to share it with your friends። በዛሬ ቪዲዮ የምናየው ኢንቨስት ዩር ታለንት ኢን ኢታሊ ስኮላርሺፕ እንደምታውቁት ከረንትሊ ተከፍቷል። ሶ እንዴት ብላችሁ አፕላይ ማድረግ እንደምትችሉ፣ ምን ዶክመንት እንደሚያስፈልጋችሁ፣ በተጨማሪ ደግሞ እያንዳንዱን ስቴፕ እንዴት አድርጋችሁ መምላት እንዳለባችሁ በዚህ ቪዲዮ እናያለን ማለት ነው። ኢንቨስት ዩር ታለንት ስኮላርሺፕ one of the most competitive የሆነ ስኮላርሺፕ ነው። ሶ በዚህ ስኮላርሺፕ ደግሞ የምታገኙት በየወሩ ብር ይሰጣቸዋል። ቲዩሽን ፊያችሁ ፉሊ ከቨር ይደረግላቸዋል። ኢንተርንሺፕ ፕሮግራም አላቸው፣ እሱንም አቴንድ ታደርጋላችሁ። ፕላስ ደግሞ one of the top ከሚባሉ ዩኒቨርሲቲ ውስጥ ነው የምትማሩት ማለት ነው። እዚህ ስኮላርሺፕ ላይም አፕላይ ለማድረግ ከረንትሊ ኢታሊያን ዩኒቨርሲቲ ውስጥ መማር የለባችሁ ወይም በኢታሊያን ዩኒቨርሲቲ ዲግሪ ሊኖራቸው አይገባም። እዚህ ስኮላርሺፕ ላይ አፕላይ ለማድረግ ኤሊጂብል የሆኑትን ካንትሪዎች ኦልሬዲ ሊስት አድርጓቸዋል። ኢትዮጵያም አንድ ፓርት ስለሆነች ከኢትዮጵያ ሆናችሁ ስቲል አፕላይ ማድረግ ትችላላችሁ። ኤም ስኮላርሺፕ ማስተርሳችሁን ወይም ፖስት ግራጁዌት መማር ላሰባችሁ ተማሪዎች ነው። 24 ዩኒቨርሲቲዎችን በውስጡ ያጠቃልላል። ሶ ከነዚህ 24 ዩኒቨርሲቲ ውስጥ ቀድማችሁ አፕላይ አድርጋችሁ ወይ አድሚሽን ማግኘት አለባችሁ ኦር ደግሞ ኦልሬዲ ፕሮሰሱ ላይ ልትኖሩበት ይገባል ማለት ነው። ከነዚህ ዩኒቨርሲቲዎችም ጥቂቱን መንሽን ለማድረግ እንደ ዩኒቨርሲቲ ኦፍ ፓሌርሞ አለ፣ ዩኒቨርሲቲ ኦፍ ቶሪኖ፣ ዩኒቨርሲቲ ኦፍ ካሲኖ አለ፣ ዩኒቨርሲቲ ኦፍ ፍሎረንስ፣ ዩኒቨርሲቲ ኦፍ ሚላኖ፣ ቢኮክ አለ። ሶ እንዳልኳችሁ 24 ናቸው። ገብታችሁ ማየት ትችላላችሁ። ከነዛ ውስጥ ግን ልትኖሩበት ይገባል ማለት ነው አፕላይ ከማድረጋችሁ በፊት። ሶ ለዚህ ስኮላርሺፕ አድሚሽን ሪኳየርመንቶቹ ምን ናቸው? አንደኛ ማስተርሳችሁን ወይም ፖስት ግራጁዌት የምትማሩ ተማሪዎች መሆን አለባችሁ። ፕላስ ከ24 ዩኒቨርሲቲዎች እነሱ መንሽን ካደረጓቸው ከነሱ ውስጥ ደግሞ መሆን አለበት አድሚሽን ያገኛችሁት ወይም አፕላይ ያደረጋችሁት ዩኒቨርሲቲ። ሁለተኛ ኤሊጂብል ለመሆን አንድ ኮርስ ብቻ ነው አፕላይ ማድረግ ያለባችሁ። 2-3 ኮርስ አፕላይ አድርጋችሁ አክሴፕት ብትደረጉም ነገር ግን አንድ ኮርስ ብቻ መምረጥ ይኖርባችኋል። ሶስተኛው ኤጅ ሊሚት ነው። በፈረንጆች አቆጣጠር ከ1 ጃንዋሪ 2000 ጀምሮ ከሱ በኋላ የተወለዳችሁ ናቸው አፕላይ ማድረግ የምትችሉት። ሶ ሚኒንግ 2000 2001 እያለ የሚቀጥል። ሁለተኛው ደግሞ ላንጉጅ ስኪል ነው። ሶ ኢንግሊሽ ሚኒመም ኦፍ B2 ሌቭል ያስፈልጋል። ሌላው ደግሞ ጣሊያንኛም እንደምትችሉ ማወቅ ይፈልጋሉ። ሶ ባትችሉም እንኳን ዲክላሬሽን ኦፍ ሌተር መጻፍ አለባችሁ which says ወይም ፈተና እንወስዳለን የኢታሊያን ፈተና ኦር ደግሞ ራሳችን ቤታችን ሆነን ፕራክቲስ እናደርጋለን ብላችሁ ዲክላሬሽን መጻፍ ትችላላችሁ። አሁን ደግሞ አፕላይ ስታደርጉ ምን ዶክመንቶችን ነው ማዘጋጀት ያለባችሁ የሚለውን እናያለን። ሶ የመጀመሪያው ዲግሪያችሁ ወይም ትራንስክሪፕታችሁ ያስፈልጋል። ሁለተኛ እንግሊሽ ላንጉጅ ሰርቲፊኬታችሁ ያስፈልጋል። እንዳልኳችሁ ሚኒመም B2 አድርጋችሁ ማለት ነው። ሶስተኛ ደግሞ ኢታሊያን ላንጉጅ ሰርቲፊኬት ነው። እዚህኛው ላይ ሰርቲፊኬት ባይኖራችሁም ዲክላሬሽን ራሳችሁ ጽፋችሁ ፈርማችሁ እንማራለን የሚል ማስገባት ትችላላችሁ። አራተኛው ደግሞ ሰልፍ ኢንትሮዳክሽን ቪዲዮ ልታዘጋጁ ይገባል። ኢን እንግሊሽ ኦር ኢን ኢታሊያን ከሁለቱ አንዱ መርጣችሁ አጠር ያለ ቪዲዮ ለምን ይሄን ፕሮግራም እንደመረጣችሁት፣ ለምን ኢታሊ መማር እንደፈለጋችሁ፣ በቃ ባጭሩ ምን ሞቲቬት እንዳደረጋችሁ በዛ ቪዲዮ ማሳየት ይኖርባቸዋል። አምስተኛ ሲቪ አፕሎድ ማድረግ ይኖርባቸዋል። ሶ የሲቪ አሞላሉን ፕሮሰስ ማወቅ ለምትፈልጉ ፕሪቪየስሊ የሰራሁትን የሲቪ ቪዲዮ አለ፣ እሱን ገብታችሁ go check it out። ሶ ፕሮፌሽናል ሲቪ እንዴት መስራት እንዳለባችሁ የሚያሳይ ፕሪቪየስሊ አንድ ቪዲዮ ሰርቻለሁ። ተመልሳችሁ እሱን ቪዲዮ እዩት፣ በጣም ይጠቅማችኋል። እኔ ሜንሽን እንዳደረኩት አድርጋችሁ ሲቪያችሁን ካዘጋጃችሁ አክሴፕታንሳችሁም ከፍ ስለሚል ማለት ነው። ስድስተኛው ደግሞ ኮፒ ኦፍ ዩር ፓስፖርት ነው። ፓስፖርታችሁንም አታች ማድረግ ይኖርባችኋል። ሶ እነዚህን ዶክመንቶች ሁሉ ካዘጋጃችሁ you guys are ready to apply ማለት ነው። አሁን ደግሞ እንዴት አድርጋችሁ አፕላይ እንደምታደርጉ ስቴፕ ባይ ስቴፕ ፕሮሰሱን አብረን and also ይህን ቪዲዮ ያያችሁ ያላችሁት ሰብስክራይብ ሳታደርጉ ከሆነ please go subscribe፣ ላይክ እና ሼር ማድረግ እንዳትረሱ። ና ወደ ቪዲዮ ቀጥታ እንግባ። ሶ መጀመሪያ የምንጀምረው ኢንቨስት ዩር ታለንት ኢን ኢታሊ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ ይሄ ፔጅ ይመጣላችኋል። መጀመሪያ ያለውን ኢንቨስት ዩር ታለንት ኢን ኢታሊ የሚለውን ትነካላችሁ። ሶ ይሄ ፔጅ ይመጣል። እንደምታዩት ኢታሊ is waiting for you ይላል። ወደ ታች ስክሮል ታደርጋላችሁ and register የሚል አለ። ሶ ማንበብም ትችላላችሁ all the details። ከዛ register የሚለውን ትነካላችሁ። ሶ register የሚለውን ስትነኩ ይሄ ፔጅ ይመጣል። ቅድም መንሽን ያደረግኳቸውን የሚያስፈልጉትን ዶክመንቶች ነው የሚነግራችሁ። እንደ ፋይናል ትራንስክሪፕታችሁ፣ እንግሊሽ ያስፈልጋቸዋል፣ ሰርቲፊኬቱ፣ ኢታሊያን ላንጉጅ ሰርቲፊኬት፣ ግን ሰልፍ ስተዲ ኮርስ ኢን ኢታሊም ስለሚቻል እሱንም አታች ማድረግ ትችላላችሁ። ሰልፍ ኢንትሮዳክሽን ቪዲዮ፣ አፕዴትድ ሲቪ and a copy of your passport ያስፈልጋል ማለት ነው። ሶ ብዙ መንሽን ያደረጉት ነገር ስላለ እዚሁ ፔጅ ላይ ገብታችሁ ማየት ትችላላችሁ። እንደምታዩት 240 ሁላ አሁን ሰሚት አድርጓል። ስክሮል አድርጋችሁ ሶ about the program የሚለውን ትነካላችሁ። ከዛ በኋላ እዚህ ላይ ሁሉም ነገር አለ። ዩኒቨርሲቲስ የሚለውን ትነካላችሁ።
ከዛ ወደ ታች ስክሮል ስታደርጉ እንደምታዩት 24 ዩኒቨርሲቲስ ኢንቮልቭድ ናቸው and also ዲግሪ ፕሮግራሞች ደግሞ ወደ 240 ይሆናሉ። ሶ ዩኒቨርሲቲያችሁን ኦልሬዲ አፕላይ ያደረጋችሁበት ዩኒቨርሲቲ እዚህ ላይ ትፈልጓታላችሁ ማለት ነው። እንደ ቬሮና አለ፣ ሚላኖ አለ፣ ፒዛ አለ፣ ሳሌንቶ፣ ቶሪኖ most of them አሉ። ሶ how to apply የሚለውን ትነኩና register to my app ትላላችሁ። ሶ ተመልሶ እዚህ ፔጅ ይወስዳችኋል። ከጎን ያለውን registration የሚለውን ትነካላችሁ። ሶ registration page እንደዚህ ሲመጣላችሁ የመጀመሪያው ኢሜይላችሁን ታስገባላችሁ፣ ፓስወርድ ታስገባላችሁ፣ confirm password ትላላችሁ። እዚህ ጋር yes I agree ትላላችሁ and I'm not a robot የሚለውን ትነካላችሁ። ሶ ሰሚት ካላችሁት በኋላ ኢሜይል ይደርሳችኋል። ሶ ኮንፊርም እንድታደርጉ ነው። ኮንፊርም ካደረጋችሁ በኋላ ተመልሰን መጀመሪያ የነበረበት ፔጅ ላይ ወይም ሆም ፔጁ ላይ እንመለስና ሎጊን ማድረግ ነው የሚጠበቅብን። ሶ ሎጊን ልታደርጉ ስትሉ ኢሜይልና ፓስወርዳችሁን ታስገባላችሁ፣ ግን ኦቲፒ ኮድ የሚልኩላችኋል። እሱንም ኢሜይላችሁ ላይ ገብታችሁ ታገኙታላችሁ ማለት ነው። ሶ ተመልሰን እዚህ ፔጅ ላይ እንመጣለን። ወደ ታች ስክሮል አድርጋችሁ እዚህ ላይ ኢሜይላችሁንና ፓስወርዳችሁን ታስገባላችሁ። ሶ ሎጊን ስትሉት ኢንሰርት ዩር ኦቲፒ የሚል ይመጣላችኋል። ሶ የተላካላችሁን ኢሜይላችሁ ላይ ያለውን ኦቲፒ ታስገባላችሁ። ሶ ቀጣይ ዌልካም ቱ ማይ አፕ ብሎ እንደዚህ ፔጅ ይመጣላችኋል ማለት ነው። ሶ ወደ ታች ስክሮል ታደርጋላችሁ። ከዛ ማይ አፕሊኬሽን የሚል አለ። ፊል ኤዲት ማይ አፕሊኬሽን ሰሚት ምናምን ይላል። ሶ እናንተ ፊል የሚለውን ወይም ኤዲት ማይ አፕሊኬሽን የሚለውን ትነካላችሁ። ሶ የመጀመሪያው የሚሆነው ኮርሳችሁን መጨመር ነው። ሶ ፈርስት ቾይሳችሁን ሶ እዚህ ጋር ኦል ዘ ሊስት ኦፍ ዩኒቨርሲቲስ አሉ። ሶ የእናንተን ዩኒቨርሲቲ አፕላይ ያደረጋችሁትን ትከታላችሁ። እዚህ ላይ ኮርሳችሁን አፕላይ ያደረጋችሁበትንም ኮርስ እዚህ ላይ ትመርጣላችሁ ማለት ነው። አሰን ኤግዛምፕል እዚህ ላይ ካሲኖን እና ሲቪል ኢንጂነሪንግ መርጫለሁ። ሊሚትድ አክሰስ ከሆነ ያላችሁ ደግሞ ከጎን ያለውን ትመርጣላችሁ። ሶ ሃቭ ዩ ቢን አክሴፕትድ ባይ ዩኒቨርሲቲ የስ ኦር ኖ እየጠበቃችሁ ከሆነ አድሚሽን and you are applying for scholarship and internship የሚለውን የስ ቲክ ታደርጉታላችሁ። እሱንም and 2026 እና መንዙንም 10 ይላል። ሶ ኦልሬዲ ተጽፎላችኋል። ባችለራችሁን ታስገባላችሁ፣ የት ዩኒቨርሲቲ እንዳገኛችሁ ውጤታችሁን እና ደግሞ ዊዝ ዲስቲንክሽኑ ከሆነ ቲክ አድርጉበት። ሌላ ፎሬን ላንጉጅ እንግሊሽ ጀስት ቢቱ ብያለሁ። እናንተ ኢታሊያን ሰርቲፊኬትም ካላችሁ እዚህ ላይ መርጣችሁ ኢታሊያን ሰርቲፊኬታችሁን ማስገባት ትችላላችሁ ማለት ነው። ሲቲዝንሺፕ ኢትዮጵያ ትሉና ሴቭ ትሉታላችሁ። ከዛ ቀጣይ ደግሞ ዶክመንታችሁን አፕሎድ የምታደርጉበት ፔጅ ይመጣል ማለት ነው። ሶ እንደ ትራንስክሪፕታችሁን ታስገባላችሁ፣ ሁሉንም አንድ ላይ ያይዛችሁ ዲግሪያችሁን። ሶ ትራንስሌት ከተደረገ ትራንስሌት አድርጋችሁ እንግሊሽ ላንጉጅ ሰርቲፊኬትም ይላል። እንግሊሽ ላንጉጅ ያላችሁትን አፕሎድ ታደርጋላችሁ። ኢታሊያን እንዳልኳችሁ ባይኖራችሁም ዲክላሬሽን ኦፍ ኮሚትመንት ማስገባት ትችላላችሁ። ሌላ ቪዲዮ ያስፈልጋችኋል። ኖ ሎንገር ዳን 59 ሰከንድስ ይላል። ሶ ቪዲዮ መስራት ይኖርባችኋል። ሶ ፕሪፈራብሊ ኢን ኢታሊያን ይላል። ከቻላችሁ በጣሊያንኛ፣ ግን ካልቻላችሁ ኢን እንግሊሽ ማድረግ ትችላላችሁ። ቀጣይ ደግሞ ሲቪ ነው። ሲቪያችሁን ታስገባላችሁ። ሲንግል ፔጅ ይላል። ሶ አንድ ፔጅ ብቻ አድርጉት። ይህንን ፕሊስ እንዳትረሱት። እንደን ላስት ዋን ፓስፖርታችሁን አፕሎድ ታደርጋላችሁ ማለት ነው። እንደን መጨረሻ ላይ ሴቭ። ሶ ሴቭ ካላችሁት በኋላ ተመልሳችሁ ወደዚህ ፔጅ ትመጣላችሁ። ሶ ድራፍት አድርጎ ነበር ሴቭ ያደረገው። እናንተ ሰሚት ካላችሁት በኋላ አፕሊኬሽናችሁ ሰሚት ይደረጋል ማለት ነው። ሶ የዛሬ ቪዲዮ ይህን ይመስል ነበረ። እንዳያችሁት ፕሮሰሱ በጣም ቀላል ነው፣ ነገር ግን ኮምፒቲቲቭ ነው። ሶ ቶሎ አፕላይ ብታደርጉ ይመረጣል። ኢፍ ዩ ሃቭ ኤኒ ኩዌስችን ደግሞ ኮሜንት ሴክሽን ላይ ያሳውቁኝ። ቻው።